ቪዲዮ መቅረጽ ማለት ነው። ምክንያቱም በጣም ፕሮካስቲኔት አድርጌያለሁ አውቃለሁ። ግን በቃ ቪዲዮ ዝም ብዬ ላይክ ልፖስት ካለመፖስት መፖስት ይሻላል የሚለውን አይዲያ ተጠቅሜ ነው የመጣሁትና የካሜራ ጥራትም እንዳትጠይቁኝ ባክግራውንድ ምናምን እንዳትጠይቁኝ ወደ ቤት ለመግባት እየተዘጋጀን ነው። ባጃጅ ቁጭ ብዬ እየጠበቅኩ ነው እና ይሄ ካፌያችን ነው ባይዘው የአስቱ ካፌ ነው ይሄኛው የሚታያቸው ማለት ነውና እዚህ ጋር ያለው ደግሞ ቦርጫሙ ፎቅ ይባላል። ይሄኛው ወደዚህ ጋር የሴቶች ዶርም ነው። እዛ ጋር የሆነ ታፔላ አለ ለወንዶች የተከለከለ ነው የሚል ማለት ነው። ሰው ወደዚህ ጋር የሴቶች ዶርም ነው። እቺ ደግሞ ጓደኛዬ ናት። አብረን ነው የምንሄደው። ሶ ይሄ ደግሞ ይዘ ነው የምንሄደው እቃችን ነው። ግን እዚህ ሰዎች ጋር እናስቀምጣለን። አቹን ቆዩ እናሳያቸዋለን ማለት ነው። ሶ ቤት ገብተን ምናምን ልንበላ ነው። ያው የቤት ምግብ በጣም ናፍቆናል። እንበላለን እንጠጣለን እና ክረምቱ እንዴት እየሄደ ነው? ላይክ በጣም አሪፍ ነው። እኔ ጋር ከሌሎቹ ክረምቶች የተሻለ ክረምት ነው ብዬ አስባለሁ። እና አይ ቲንክ አሪፍ ነው ብዬ አስባለሁ። እናንተ ጋርም በደንብ እየሰራችሁበት ነው፣ በደንብ እየተማራችሁበት ነው ብዬ አስባለሁ። እና እስቲ ከዚህ በኋላ ማለት ነው ላይክ በደንብ ለመስራት ሞክራለሁ። ሶሻል ሚዲያ ላይ በጣም መስራት ፈልጋለሁ ምናምን ሲን አበረታቱ። ፋይናሊ ቤት ገብተናል። ሆም ስዊት ሆም እና ቪዲዮ መቅረጽ አልቻልኩም። ዝናብ እየዘነበ ነበር እና መኪና ውስጥ ደግሞ ምርጥ እንቅልፍ ስተኛ ነበር እና መኪና ውስጥ የሚመጡልኝ እንቅልፎች የትም አይገኙም እና ሌሎች ቪዲዮዎችን ሪከርድ አድርግላችኋለሁ። ታውን በኋላ የተለያዩ ቭሎጎችም ሊሆን ይችላሉ ወይ ያወራውም ሊሆን ይችላል ኢንተርቪው ምናምን ነገር እና ላይክ በጣም ቆይቻለሁ ዩቲዩብ ላይ ፖስት ካደረኩኝ ምናምን። ካሁን በኋላ ግን በደንብ ነው የምፖስተው። መፖሰት ይሻላል የሚለውን ህግ መርህ ተከትዬ እመጣለሁ። ወዳችኋለሁ። ባይ